ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በመጀመሪያ ድምጾች ቃላት ምስረታ ነው ማለት ነው። መጀመሪያ ድምጾችን ተጠቅሜ ቃላት እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ሲሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላት ምስረታ ነው ይዤላችሁ የመጣው ማለት ነው። የመጀመሪያ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። ከዚህ ከላይ የጻፏቸው የመጀመሪያ ድምጾች ናቸው። እነዚህ ወ፣ ነ፣ ከ እና ዘ ናቸው። በእነዚህ የተለያዩ ቃላቶችን መስርቻለሁ። በእነዚህ ፊደላት የተለያዩ ቃላቶችን መስርቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ አብረን እንጀምር። ኦኬ በመጀመሪያ በወ የሰራ ነው። የመጀመሪያው ቃል ከዚህ ላይ ምን ይላል? ወደቀ ወደቀ ይላል። ወደቀ የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ቀን በተመሳሳይ ከ ቤተሰቦች የመጀመሪያ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ወደቀ ወደቀ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ነጥብ ነጥብ ይላል። ነጥብ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ጥ ከተ ቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ነጥብ ነጥብ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ከተማ ከተማ ይላል። ከተማ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ተ ከቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ከተማ ከተማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘመን ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ያው ዘች ነች። መ ከቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ዘመን ዘመን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ወቅት ወቅት ይላል። ወቅት የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ወቅት ወቅት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ነገር ነገር ይላል። ነገር የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ነገር ነገር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ከፍተኛ ከፍተኛ ይላል። ከፍተኛ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ተ ከተ ቤተሰቦች የመጀመሪያ ፊደል፣ ኛ ከኘ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ከፍተኛ ከፍተኛ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘገባ ዘገባ ይላል። ዘገባ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ባ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ዘገባ ዘገባ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ወይዘሮ ወይዘሮ ይላል። ወይዘሮ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ሮ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ወይዘሮ ወይዘሮ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ነቀነቀ ነቀነቀ ይላል። ነቀነቀ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ቀ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ነቀነቀ ነቀነቀ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ከበደ ከበደ ይላል። ከበደ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ከበደ ከበደ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘፈን ዘፈን ይላል። ዘፈን የሚለውን ስናይ
ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ዘፈን ዘፈን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ወራት ወራት ይላል። ወራት የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ወራት ወራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ነብር ነብር ይላል። ነብር የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ነብር ነብር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ከማል ከማል ይላል። ከማል የሚለውን ስናይ ከማል ከቤተሰቦች የመጀመሪያ ፊደል ነው። ማ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ከማል ከማል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘረጋ ዘረጋ ይላል። ዘረጋ የሚለውን ስናይ ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ጋ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መንገድ ስናነባቸው ዘረጋ ዘረጋ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ወረዳ ወረዳ ይላል። ወረዳ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ዳ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መንገድ ስናነባቸው ወረዳ ወረዳ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ነሐሴ ነሐሴ ይላል። ነሐሴ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ሀ ከቤተሰቦች የመጀመሪያ ፊደል፣ ሴ ደግሞ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ነሐሴ ነሐሴ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ከበሮ ከበሮ ይላል። ከበሮ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ሮ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ከበሮ ከበሮ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዘመቻ ዘመቻ ይላል። ዘመቻ የሚለውን ስናይ ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ቻ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ዘመቻ ዘመቻ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ወንዝ ወንዝ ይላል። ወንዝ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ዝ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ወንዝ ወንዝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ነፍሴ ነፍሴ ይላል። ነፍሴ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ሴ ከሰ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መንገድ ስናነባቸው ነፍሴ ነፍሴ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ከፈለ ከፈለ ይላል። ከፈለ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ፈ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ከፈለ ከፈለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ዘመናዊ ዘመናዊ ይላል። ዘመናዊ የሚለውን ስናይ ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል፣ ዊ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ዘመናዊ ዘመናዊ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ወደብ ወደብ ይላል። ወደብ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ወደብ ወደብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ነገረ ነገረ ይላል። ነገረ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ነገረ ነገረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ከሰረ ከሰረ ይላል። ከሰረ የሚለውን ስናይ
ከማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ከሰረ ከሰረ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘጠኝ ዘጠኝ ይላል። ዘጠኝ የሚለውን ስናይ ዘ ማለት ከዘ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ኝ ከኘ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ዘጠኝ ዘጠኝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ወገን ወገን ይላል። ወገን የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ወገን ወገን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ነጻነት ነጻነት ይላል። ነጻነት የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ጻ ከጸ ቤተሰቦች አራተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው ነጻነት ነጻነት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ከነፈ ከነፈ ይላል። ከነፈ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ከነፈ ከነፈ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ዘመረ ዘመረ ይላል። ዘመረ የሚለውን ስናይ ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ዘመረ ዘመረ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ወንበር ወንበር ይላል። ወንበር የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ወንበር ወንበር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ነጠቀ ነጠቀ ይላል። ነጠቀ የሚለውን ስናይ ነ ማለት ከነ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ቀ ከቀ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ነጠቀ ነጠቀ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ከሆነ ከሆነ ይላል። ከሆነ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ሆ ከቤተሰቦች የመጨረሻ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ከሆነ ከሆነ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዘለለ ዘለለ ይላል። ዘለለ የሚለውን ስናይ ዘ ማለት ከዚ ቤተሰቦች የመጀመሪያ ፊደል ነው። ለ ከለቤተሰቦች የመጀመሪያ ፊደል፣ በተመሳሳይ ላይ ከለቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መደርደር ስናነባቸው ዘለለ ዘለለ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ መጻፍ ይጠበቅባችኋል ማለት ነው። እየጻፋችሁ መለማመድ ይሄ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ትርጉም የለውም። ቪዲዮውን እያቆማችሁ ደግሞ እየጻፋችሁ መለማመድ አለባችሁ። በተጨማሪ ደግሞ ፈጠን ፈጠን እያላችሁ ለማንበብ መሞከር አለባችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ይህ ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።